የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይለዋል። እኔ እንደማየው እንባ ተጠራቅመው ዓይንን ሞልተዋል። ያስብላል። ምክንያቱ ምንድነው የለቅሰው ቢልህ ዞር አርጋ አሳያቸው ባንክ አካውንት። አዘኑልኝ ካልከኝ ማንም ያዝንልህ። ሞልወያ ገዝተህ ዓለምን ወልውለህ ገብተህ ትተኛለህ። ካልሆነ ትላለህ። ይነሱ ጋሺ ሰላም ትዳር ታማክር ይርኮ ቀጥዞ ባለቤትስ ታዲያ ባለቤት አልመጣችም። ያው ምን ትዳር ምን ያንተ አይደል እንዴ? ብቻ ነው ፎቶዋን ይዣለሁ። ይሄው ፎቶ አደጋ ላይ ነው ትዳር። እንጃቶ ለምን እንዲያስታርቁ ቋንጭ ላይ ነው እንዴ? መች አወቁ? ጭቅጭቅ የታዩ እኔ ጋር ነው ችግሩ። ጭቅጭቅ ብለውት እኔ ጋር ነው ችግሩ። ለምን ቸኩላሉ? እኔ ጋር ማለት ያው ልጅ ማምጣት ትንሽ አልቻልኩም እና እሱ ነው ይስቁ ነው እንዴ? አይፈቱትም። አሁን ችግር ምን ይፈታል? ያዘረውን ምን ይፈታሉ? ታስረው ይዩት። ኢንተርቪው ያደርኳቸው ነው። የቲቪ ነው እንዴ? አዎ ለስኬታማ ሰዎችን ኢንተርቪው ያደርጋል። ስኬታማ ነህ አንተ? ጥያቄው ነው እኔ በቲቪ ልታይ። እሺ ቀይ ማይክሽ ላስተካክል አድርጋች ማይክና ካሜራውን አስጀምርልኝ አንተ በልሽ። ቆይ እኔ ስል ትላለህ የመጀመሪያ ሚሊዮንን በስንት ዓመት ሊሰራው? እኔ ሚሊዮን ማዳርሽ አይደለም ኮካ ጋር ሸራ ጉትስ ነበር ሸራ ብሩን የመጀመሪያ ሚሊዮን ብር እኮ ነው ያለ። ስኬታማ እያልኩ ምን እንትን ነው የምትለው? ምንድን ነው በሻሽ ናቸው እንዴ? ሚሊዮን ሰሩ የለም እስካሁን አልሰራ ሚሊዮን ብር። እሱን ጠይቀው በቃ እሱን ጠይቀው። ሰላም ወንድሜ፣ እስቲ ህይወት ካስተማረች ላይ ትንሽ ተሞክሮ ነገረ ለኔ? አዎ ለእናንተ? አዎ በእናትህ ለተመልካች ነው። ማንነትን ከማያውቅ ሰው ጋር ጊዜን አታጥፋ። ለምን? ማንነትህ ቀበሌ መታወቂያ ላይ ነው። ና ናግረኛ ሱያ ምንድነው? ወንዶችን ብቻ ነው የምታነቀው፣ ሴቶች ላይ አሰራም ላልሽ ነው። ለራሳቸው ከመስራታቸው የተነሳ መኩ ሌላ ታሪክ ውስጥ ገብተው ግን አንቺ ልትሰሪ እስቲ ተረጋጊ እናቴ። የት ይሄድብሻል ይሉሻል። በስራ ጦዘው ውለው እያደሩ ገና አንቺ ልትስቲ ምን ሆነሽ ነው? ተረጋጊ ልትሞቺ ይሉሻል። በቃ ጃዩሜ ብትሄጂ ይሻልሻል። ጥላ ሄደች አደል በሰፊው ደመና። እኔ ምን አውቃለሁ ስለ አንተ ገመና። ግጥሜን ስገጥም ሰው አየኝ አላየኝ እያልኩኝ ፈራለሁ። ምድር ላይ ዝቅ ስል የሰው አይን ምድር መንገድ ላይ ያለው ምድሩ አይን አለው ማን ያይ የለውም እላለሁ። አሬ ጋዜጠኛ የት እየሄደ ነው? ላይቭ ነው ብዬ እንዴት ይላል? ምን ይላል? የኔ ወንድም ላይቭ ነው። እባክህ ዝም ብለህ መንገድን ሂድ። ላይቭ ላይ ነው። በቃ ምን አይነት በሽተኛ አክሽን! ሃሎ አክሽን ያሳያል። አረባ አምቤ ዛሬ ቺፍሪካት ነይ አታ ና ወይ ምርጦች ዋር ውስጥ አለ እንዴ? ምንድነው ዱነግ በዘበዝ ተጣሉ እንዴ? ነሱ ዱነግ ምን በዘበዝ ምንድነው አለ የሚል መልስለት። እኔ ዱነግም ዱነበዝ ነኝ እኔ። ምንድነው ደግሞ ምንድነው? ተነካካቻል ከሱጋሳ የለም የኛ አይደለም የተማሪዎች ማህበር እኮ ነው። ደመለገስ አቋቋማችሁ ማሻገር ምናምን በጣም ቆጆ ተመቶብናል። ቅድም አይተሽዋል። ደመለገስ ያጣል ና እዚህ ጋር እንዴ ጅንከሎ ወይስ እንዴ መተሻል እንዴና አላወኩም እኮ አድገ ምን አስተያከስተን ሳማተና ና ካይና እንዴት ነህ እናቴ? እኔ ልጅ እንዴ አንገቱን ጋር ይሆናልኳል። ፕላስቲክ አጠገብ ቁጭ ከሞቱ እንዳያዝኑ እኔ ነኝ ማለት ነው። ንግቡ እናቴ ንግቡ። አንቺ ቁጭ በይ አንተ ቁም። አንተ ሁለታችሁ ናችሁ። ዋው ደስ ይላል። እሺ ስራ ጎበዝ ነሽ አንቺ። ሳይሽ ምንድነው ከዚህ በፊት ስትሰሩ የነበረው? ጀምር እስኪ አንተ። እሺ መጠጥ ያለ ሰው ነው ፈልግ። አመሰግናለሁ። በኮከብ የታለሽ ሆስፒታል በድንገተኛ ክፍል ለ16 ዓመት ሰርቻለሁ። የራሴን ቢዝነስ በቃ ታስጨንቃት። እሺ አንቺ ምንድነው
ምኑ ቦስ ምን ዘሬ ነበረው ሻንቺ ቦስ ነው ትንሽ እንግሊዘኛ አልቀላቀል ይችላል። ችግር የለም በነገር ነው ይሰማል። ችግር የለም በጣም ደስ ይላል። ኮብልስቶን ኢንስታሌሽን ለ6 ወፍጮ ቤት አካባቢም እህል ዳውንሎዲንግ አንቺ ስሜ ተቀጥረሻል። አንቺ ተቀጥረሻል። እንትን አድርግልኝ ስቶክ መሸላሻ የሚለው ትሬንድ እንዳያልፈኝ ለሁለት እንሰራዋለን። ውጣ አንተ ምን አባ እየሰራ ነው? በሬ ላይ አንተ ወጣ። አይ ሽንት ቤት እንመጣለን። ወረቀት እየለጠፍኩ ነው። ማንን አራም ለማስባል ነው የሰው በር ላይ መታሰብ? እኔ እናንተ አራም ናችሁ ለማለት እኮ አይደለም። ወረቀት ከሽንት ቤት ከፈለጋችሁ እንዲህ ለኔም ለመጥ ጓደኞች ስልክ ሰጣቴንም እንጂ ድሮም አንተ ነው የምታሰድበኝ ማለት ነው። ስታስመጥጥ ሰው እንደዚህ እንዳይል ከፈለክ በስትሮም እንመጣለን። ትንሽ ሊያንታይ በስትሮ ንቀት ነው። አበላም አጣራም እያልከኝ ነው አንተ በእና እሱን ለጥፍ ያለኝ ማ ሊዳ እና እሺ ምጠጠው የሱያ ሞቲቬሽን አያነቃኝም ለምትሉ ነው ዛሬ ያው ጂም ወጣው ነኝ። አንተስ ጂም አትሄዱም? እኔም ሻይ ቅጠል ልገዛ ነው። ወዳጅ የሚታመነው በምግብ ብቻ ነው። ሌላ ነገር ከሆነ እረፍ እንዳትልከው። እንደምፈልጋት እያወቀ ሄዶ እሷ ጋር አንጸባረቀ። ህዝቤ ሆይ ፍረደኝ፣ የማን ነው ጥፋቱ? እድማ ፈልገው መውጋት ነው ብብቱ። ከሷ ነው ጥፋቱ እንዳልል ሁለቱም አናታም ጠንበለል። በዚህ ተቀቀለ ነው በቀን እየጠራው ነው። እዚህ ሰፈር ካቡ ረግጣ ጭነት አውራጫኝ ምናምን እኔ ነኝ። ምን ተሸክመህ የምትሄደው? አሸክመህ ትሄዳለህ እንደ ሌላ እንትን እንደዚህ ሌላ ትችላለሽ። ብቻ ምንም ነገር ነው የምሸከመው። ከብት ነው አይደል የማወርደው? እሺ አሸክመውሽ ትችላለህ ብለህ ይኸው ወደዛኛ እኮ ቀስ ብለህ ኧረ በእናትህ አንተ ወደቅ ያዘው እና ምን እችላለሁ አላልክም እንዴ? ምን ቦስ ይሆንኩ ምንድነው ካቡ ምን አይነት ነው? ካቡ እንትን ነው ጠቁማለሁ። ይሄ ካቡ ነው ዘበኛቸው ነው። ሳነቃቃ ንቃ። ትናንትና አይተዋል ያ ልጅ ትናንት ጀምሮ ዛሬ የት እንዳለ የትም አይደለም ያለው። የትም ይሁን ላንተ ያለው ይሏል ሰደ ለኛ ነው። ምን እሺ የግጥሜ ርዕስ አገሬ ከፍላለሁ ያለብኝን ዕዳ አደራ በእኔ ምክንያት አንድም ሰው አይጎዳ። እኔ እኮ ያለብኝ 2 ድንችና 1 በየአይነት ምን አለ እንደዚህ ዞሩን ባታከሩት። አገሬ ቁርስ ቤት ትለይብኛለሽ። እስኪ ይሄን ቪዲዮ ማስታወቂያ አይተሽ ዋጋ ትቀንሽልኛለሽ? አዎ ሳሙና አንተ ነህ አይደል በጉን የገፈፍከው? አንተ ነህ አይደል ጥቁሩ በግ እኔ ነኝ የሰራሁት። ምን እና ቆዳ ይዘህ ሂድ እንጂ ስጋውን ይዘህ ሂድ ተብላ እንዴ? ቆዳ አስቀርተህ ስጋ ይዘህ ትሄዳለህ እንዴ? የገዙት በግ መጀመሪያም ቆዳ ብቻ ነው። አይክፉኝ። ምን አገባህ አንተ ገምጋሚ ነህ። ለምን ነገር ደግሞ እንዳድገኛለህ ድመቷን ጋራ ሰጣህ ማሰጫ አድርገህ ይዘህ ስትወጣ አያችኋት ይዘሩ ራበኝና እሺ ኩላሊትና ቁስት በልቻለሁ። ሌላ ነገር ግን እናቴን ካሜራ አለው አቤቱ አይጥፋልኝ ሰደ ይኸውልህ የቀጠና 2 እንዳለ ሰው ብር ሰብስቤ ቅርጫ ለበሬ ለበግና እና አንድ መኪና ተሰብስቦ ይሰጣቸዋል ተብሎ ሰብስቤ ከገዛው በኋላ አስነክተው በሉኝ። እኔ ከሰዎች በግ ለመንካት ፈልጌ አይደል እና በበግ ነው በግ ዶሮ ወንድ በግ ዶሮ እኔ ሌላ አልፈልግም። በእናትህ ይኸውልህ በማይታመን ዋጋ ነው። ና እሺ አሳየኝ። መጀመሪያ ዶሮ አሳየኝ። አለ የት አለ? እንዴ እንዳትልኝ። እሺ የት አለ? አሳየኝ ዶሮ በይብሽ አረደች ጠቅለል አድርገሽ ይዘሻት እንጃለሽ። ዶሮ አላልክም? አሳየኝ እንጂ መጀመሪያ አስተኝተህ ነው እንደሚሸጠው። ደግሞ ሴት ናት። ሴት አይደለችም። ያረዳል ስለሆነች ነው እኮ አንቺ ብላት እኮ ያረዳል። እኔ አልገዛም። ያላየሁትን ነገር አልገዛም። ግጅል ነው። ይኸውልህ ጥሎት ስለመጣ ነው። እሺ ሰርቀህ ነው የምትሸጠው? አይደለም ሰርቆኝ ነው። በቃ አልገዛም። እኔ በርበሬ ላስፈጭ ነው የመጣው። ሲጀምር ናውቄ ነው በርበሬ ነው። ማንም ሰው እውነቱን መካድ የለበትም። እውነቱን አትፍራው። ይሰብሩሃል። ታውቃለህ፣ ይሰብሩሃል፣ ሰብረው ይጥሉሃል። ግን አንተስ ስባሪው ላይ መሄድ መቻል አለብህ። አጥንትህን ክስክሰው ቢበሉ
ብላቱ ላይ መሄድ አለብህ። ከማንም በታች አይደለም፣ ከማንም በላይ ግን አይደለም። አየህ፣ ዛሬ ሞቲቬሽን ላንቺ ነው። ሰው የሚልሽን ነገር መስማት ስታቆሚ የምታገኘውን 5 ጥቅም እነግርሻለሁ። አንደኛ፣ አለቃሽ የሚልሽን ስለማትሰሚው ከስራ ትባረሪያለሽ። ሁለተኛ፣ ምንም ሁለተኛ የለም። ሰው የሚልሽን ሰሚ ነው። እንደማንቺ ነው እንዴ? የዕጣ ክፍል እዚህ ነው አይደል? የህይወት ቢሮ ከፍለህ ተሰልፈህ እዚህ ነው ማለት ቢሮ። አይ እንዳልሳሳት ብዬ ነው። ዕጣን ይነገራል። ይሄ ነው ወረቀት። አዎ እሱ ነው። በፎርም መሰረት ጽፈው ሰጡኝ። እሱ ደህና ነገር ነው። ሀብታም ደግሞ ያውጡልኛው። ምረጥ። ትዳር፣ ሀብት፣ ጤና። እሷ ኧረ ትዳር፣ ሀብት አትቅለብለብ። እሺ ሀብት ያርጉልኝ። ገንዘብ፣ ድርጅት፣ ብድርና ገንዘብ ለአንተ አሁን እንዴ ከፍያለሁ። ንገረው ከፍያለሁ። ድርጅት በብድር ድርጅት የታሰረ ድርጅት። አረ ምንድነው? ፈጣን ባሉ ከፍያለሁ እኮ ምንድነው? ድርጅት ቀሽ ድርጅት ነው ብር ያለው። አይዞህ ይሁን። እሺ ደህና ነገር አውጣት። የአእምሮ ህሙማን ድርጅት አባል እንኳን ደስ አለ። ቀጣይ ከዛ አይደል የመጣሁት። ኧረ እናቶት